የቡና ባይዘዌ የቡና ላይ 400 ምናምን ሺህ በአንድ ወር መስራት ከጀመርኩ በኋላ ቡና ራሱ መውደድ ጀምሬያለሁ። በቀን 3 ጊዜ የቡና ሱሰኛ ሆኜ፣ ምክንያቱም የቡና ዌብሳይት ላይ ጸዴ ብር እየሰራሁ ስለሆነ እዚህ ጋር የቡና ዌብሳይት ላይ ሰው ቡና ይጋብዘኛል፣ ቡና ይነጠጣሉ፣ ዲጂታል ፕሮዳክት እሸጣለሁ ማለት ነው። በአንድ ሳምንት የቡና.com ላይ 50 ሺህ ብር እንዴት እንደሰራው ልንገራችሁ። የቡና.com ላይ ዲጂታል ፕሮዳክት፣ ፊዚካል ፕሮዳክት እንዲሁም ደግሞ የተለያዩ ቻናሎችን በመሸጥ ገንዘብ መስራት ትችላላችሁ። በአንድ ሳምንት ውስጥ የሰራሁት ገንዘብ ነው 50 ሺህ ብር። ስለዚህ የቡና.com ላይ የገባችሁ ቻናል መሸጥ የምትፈልጉ ልጆች ቻናል መሸጥ ትችላላችሁ። ዲጂታል ፕሮዳክት ያላችሁ ማስቀመጥ ትችላላችሁ። እንዲሁም ደግሞ ፊዚካል ፕሮዳክት ያላችሁ ልጆች መሸጥ እና ማስቀመጥ ትችላላችሁ። የቡና.com ላይ ገብታችሁ ገንዘብ መስራት ይቻላል። አሁን የቡና.com ይመቻችሁ። ቤተሰቦቻችሁ ኤክስትራ ሪች ከሆኑ ይሄ ቪዲዮ ለእናንተ አይደለም፣ ስክሮል አድርጉት። ነገር ግን በአንድ ሳምንትና በሁለት ሳምንት ውስጥ ከ15 እስከ 30 ሺህ መስራት የምትፈልጉ ግለሰቦች ካላችሁ ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት። እንግዲህ እንዳያችሁትና እንደሰማችሁት ነው። ግን በሳምንት በወር ከ14 ሺህ ጀምሮ እስከ 400 ሺህ ብር ይሰራል ተብሎ ተወርቷል፣ ታይቷል። ይህም የሆነው ደግሞ በጣም ታዋቂ ናቸው ወይም ደግሞ ተቀባይነት በሰው ዘንድ አላቸው ብለን ያሰብናቸው ሰዎች ናቸው የሰሩት። ሲሰሩ ይሄን ያክል ብር ሰራው፣ ይሄን ያክል ብር እንዲያደርኩ፣ ይሄን ያክል ብር አገኘው ነው እንጂ እንዴት ሰራላችሁ፣ እንዴት እናሰራችሁ፣ እንዴት እንስራ የሚል ቪዲዮ አላየሁትም፣ ወይም ደግሞ ዲቴል የሚያሳይ ቪዲዮ አላየሁትም። በዛሬ ቪዲዮ እኔ ስለ የቡና.com ተብሎ ስለሚጠራው አፕሊኬሽን ወይም ደግሞ ዌብሳይት እያንዳንዱን ዲቴል አምጥቼላችኋለሁ። በዚህ ቪዲዮ የማሳያችሁ አፕሊኬሽኑ እንዴት ይሰራል፣ በውስጡ ያለው ነገርስ ምንድነው፣ በውስጡ ባለው ነገር ደግሞ እንዴት ገንዘብ እንሰራለን፣ እያንዳንዱ የማሳያችሁ ይሆናል። ከዛ በፊት ነገር ማለት ፈልጋለሁ። እባካችሁ ቪዲዮን በሚገባ ሳትረዱ ወይም ደግሞ ብትጨርሱ ዝም ብላችሁ ለኮሜንት የምትሰጡ ሰዎች አላችሁ። ወንድ ከመሮጣችሁ በፊት ወይም ደግሞ ዝምና ያሉነ ነገር ለመጻፍ የምትሮጡ ሰዎች እባካችሁ እረፉ። ማለት በቃ ቪዲዮን ማየት ካልፈለጋችሁ አትዩ። የሚያስገድዳችሁ ማንም የለም። ከናንተ እጅግ በጣም ተሻሉ አሉ፣ ራሳቸውን ለመለወጥ ራሳቸውን ለመቀየር በትንሹም ቢሆን የሚጥሩ ሰዎች አሉ። እኔ ለነሱ የሰራሁት ለናንተ ምንም ዋጋ የለውም። በቃ ቀድማችሁ ታይማችሁን ገንዘባችሁን ዌስት አታድርጉ እመክራለሁ። የምሬ ነው ላችሁ። ዝም ብላችሁ ኮሜንት ላይ ገብታችሁ እንዲህ ቢሆን አለ የምታወሩት ስለናንተ ብዙ ማውራትም አልፈልግም፣ ግን ማመስገን ፈልገው ብዙ ሰዎች እየሰራችሁ በእኔ ማቀርባትን ትንሽ ቢሆን የምትረዱ በዛው ላይ ደግሞ የምትሰሩ ሰዎች አላችሁ። ለናንተ ነው ቪዲዮም ያመጣውላችሁ። በዚህ ቪዲዮ ወይም ደግሞ በኔ በዩቲዩብ ቻናል ወይም ደግሞ ገንዘብ ጋይድ ተብሎ በሚጠራው ዩቲዩብ ቻናል ላይ እናንተን የማይጠቅም አንድም ነገር አላመጣም። አንደኛ ታይሜን፣ ሁለተኛ ገንዘቤን ዌስት ወይም ደግሞ አላባክንም። የማይሰራ ከሆነ የማይጠቅም ከሆነ ለምንድነው ገንዘቤን ታይሜን የማባክነው? ስለዚህ እንድታውቁልኝ ፈልገው ትንሽም ብትሆን ለናንተ የሚጠቅምና አስተማሪ የሆነ ነገር ነው ይዤ የሚመጣው። ይሄን በሚገባ አስምራችሁ ከኔ ጋር እንድትቀጥሉ ፈልጋለሁ። ይሄን እያልኳችሁ ያለውት ነገር ምክንያቱም ወደፊት ብዙ የምንሰራቸው ነገሮች በጣም አሪፍ ነገር ወደ እናንተ ይዤ እየመጣው ስለሆነ ነው። ስለዚህ ቪዲዮ ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ። ሰብስክራይብ ባታደርጉ እንኳን ላይክ አድርጋችሁ ቪዲዮ ጀምሩት፣ ለብዙ ሰው እንዲደርስ ፈልጋለሁ። ኦኬ እዚህ ጋር እንደምታዩት የቡና.com ወይም ደግሞ የቡና ዌብሳይት ተብሎ አንድ ፊት ለፊት ላይ ይታያል። ኦኬ ይሄ አፕሊኬሽን ምንድነው? እንዴት ይሰራል? አንሰምታኝ ደግሞ እንዴትስ በዚህ አፕሊኬሽን ወይም ደግሞ በዚህ ዌብሳይት ገንዘብ እናገኛለን የሚለውን ቀስ በቀስ አስረዳችኋለሁ። በሚገባችሁ ቋንቋ ወይም ደግሞ እኔ በተረዳሁት መንገድ አስረዳችኋለሁ ማለት ነው። አንድ ነገር ልንገራችሁ። ስለ አንድ ነገር ገንዘብ ለመስራት ስታስቡ ወይም ደግሞ በተለይ ኦንላይን ሲሆን ገንዘብ ይሰራል፣ ገንዘብ ሜክ ይደረግበታል ተብሎ ሲወራ ወይም ደግሞ ሲታሰብ ሁለት ነገርን እኔ በደንብ መናገር ፈልጋለሁ። አንደኛ ታይማችሁ ነው እዛ ነገር ላይ ኢንቨስት ያደርጋችሁ ያላችሁት። ሁለተኛ መኒ ነው ወይም ደግሞ ኢንተርኔት ነው ኢንተርኔት በነፃ አይደለም የምታገኙት። ገባችሁ ወይ? በዳታ ወይ በዋይፋይ ዞሮ በገንዘባችሁ ነው ያን ነገር የምትጠቀሙትና ምንድነው ማለት ፈልገው ስለ አንድ ነገር ላይ ያ አፕሊኬሽን እንዲሰራል እውነት ይሰራል ወይ? ሲሰራስ ደግሞ እንዴት ነው የሚሰራው? ለኔ ይሆናል አይሆንም የሚለውን በሚገባ ማረጋገጥ መቻል አለባችሁ። ለዚህም ነው እኔ ዲቴል እያንዳንዱ የማሳያችሁ። ለሰለቻችሁ ይሆን ሊደብራችሁ እንዲማወራው ነገር አላ ሊደብራችሁ ይችላል። ነገር ግን አንድ ቀን ይገባችኋል ማለት አላቅም። የሆነ ነገር ወይስ ስታረጉ የሆነ ሰርታችሁ መና ስትቀሩ ባዶ ስትቀሩ ያኔ ይገባችኋል። እኔ ለዛ ነው እያወራ ያለሁት። ይሄ አፕሊኬሽን እውነቱን ለመናገር ቀድሜ ልንገራችሁ ይሰራል። ሲሰራ ግን እንዴት ነው ለእናንተ ይሆናል ወይ?
ለእናንተ ይመቻል ወይ? እናንተ ናችሁ የምታውቁት። እኔ እያንዳንዱን ስቴፕ ባይ ስቴፕ አካውንት ከመክፈት ጀምሮ ምን አይነት ፕሮዳክት አሪፍ እንደሆነ፣ እንዴት ፕሮዳክቱን ፖስት ማድረግ እንዳለባችሁ፣ እንዴት ፕሮዳክቱን ክሬት ማድረግ እንዳለባችሁ እያንዳንዱ አሳያችኋለሁ። ይሄን ካልኳችሁ ይበቃል። ቀጥታ ወደ አፕሊኬሽን እንግባ። እዚህ ጋር እንደምታዩት .com የሚል አለ። ነክቼ ወደ ውስጥ እገባለሁ ማለት ነው። ልክ ወደ ውስጥ ከገባው በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ለሁሉም ነው። ይሄ ሁሉም ጋር አንድ አይነት ኢንተርፌስ ወይም ደግሞ አንድ አይነት መግቢያ ነው የሚያመጣላችሁ። እዚህ ጋር ፊት ለፊት እንደምታዩት 17482 ብር ኢቲቪ ኤርን ይላል። ከዛ 24 ፕላስ ያለ ይቀጥላል፣ ፐርሰንት ያለ ይቀጥላል። ይሄ ምን እንደሆነ በኋላ አስረዳችኋለሁ። እዚህ ጋር ደግሞ ምንድን ነው ብለው ከግራ በኩል ሜክ ማኒ ዱዊንግ ዋት ዩ ላቭ፣ ምንድነው? እናንተ በምትወዱት መንገድ ገንዘብ ስሩ ነው። ባላችሁ ችሎታ፣ ባላችሁ አቅም፣ ባላችሁ መንገድ ወይ በቃ እናንተ በምትችሉት ነገር ገንዘብ ስሩ ነው ያለው። ከዛ ምንድን የሚለው accept tips, sell digital products, launch membership and earn from content all in one platform built for Ethiopian creators። ይህ እንግዲህ በጣም ቀላል ነው። accept tips, sell digital products ፕሮዳክቶችን በመሸጥ ከዛስ የራሳችሁ ማህበረሰብ ቢልድ በማድረግ ከዛ earn from content ቪዲዮ ሊሆን ይችላል፣ አይዲያ በቃ ስክሪፕት ሊሆን ይችላል፣ whatever it is ያላችሁን ነገር በማውጣት ወይም ደግሞ ቢልድ በማድረግ ገንዘብ ስሩበት ወይ ነው ማለት ነው። ወርታች በምትመጡበት ጊዜ ምንድነው የሚለው ቶፕ ሶልድ ፕሮዳክት ይልና አንደኛውን ወይም ደግሞ ፕሮዳክቶችን ያሳያል። ልክ እዚህ ጋር እንደምታዩት የኢትዮ ቴሌኮም የዩኤስሲዲ ኮዶችና አጭር ቁጥሮች የተሟላ መጻፍና መጻፍ ይሸጥበታል ማለት ነው። ይሄ እዚህ ጋር ያለው ወይም ደግሞ እዚህ ጋር እያያችሁት ያለው ገና ስለ አፕሊኬሽኑ እንድትረዱ ወይም ደግሞ አፕሊኬሽኑ ምንድነው፣ እንዴት ነው የሚከፍለው የሚለውን ነው እያሳያችሁ ያለው ማለት ነው። ኦኬ ቀጥታ ወደ ውስጥ እንግባ። ልክ ስታርት ማይ ፔጅ የምትላለች እሷን እነካታለን። እዚህ ጋር እንደምታዩት ክሌም ዩር ፔጅ ልና የሆነ ነገር ያመጣላችኋል። ኦኬ እዚህ ጋር እንዴት ነው የሚሆነው ወይም ደግሞ ምንድነው የምናደርገው? አካውንት ክሬት እናደርጋለን። ማንኛውንም አካውንት ክሬት እንደምናደርግ አካውንት ክሬት ማድረግ ይኖርብናል ማለት ነው። ኦኬ ሳይን ዊዝ ጉግል ብዬ ቀጥታ ገባለታለሁ ማለት ነው። ኦኬ እዚህ ጋር እንደምታዩት የጉግል አካውንት ወይም ደግሞ ከዚህ ቀደም የነበሩ የጉግል አካውንቶች አሉኝ። ከነዚህ ውስጥ አንዱ መርጬ እገባለሁ ማለት ነው። ሶ አንደኛውን መርጬ ልግባ። እያስገባኝ ነው ያለው ወደ ውስጡ። እያንዳንዱ እንድትረዱ ይፈልጋለሁ። ቪዲዮን በሚገባ እንድትመለከቱት ፈልጋለሁ። አንድ ነገር እንዲያልፍ አልፈልግም። ምክንያቱም እያንዳንዱ እንድታውቁና ለእናንተ የሚሆን ከሆነ ትሰራላችሁ፣ ካልሆነ ደግሞ አልሰሩም ማለት ነው። ያ እንዲሆን እፈልጋለሁ። ሶ እዚህ ጋር እንደምታዩት ዩዘር ኔም ያስገብቻለሁ። ከዛ ኮንቲኒው ላለኝ። ኦኬ ሶ ኢሜል አድሬስ ይለኛል። ኢሜል አድሬሴን አስገባለሁ። ስለዚህ እዚህ ጋር በምታዩት መልኩ ጂሜል እና ፓስወርድ አስገብቻለሁ። ከዛ ሴንድ ቬሪፊኬሽን ኮድ የሚል አለ፣ እሱን እነካለሁ ማለት ነው። ኦኬ ሶ ምንድነው የሚለው ቼክ ዩር ኢንቦክስ ኦር ኤንድ ስፓም ፎልደር ኢትስ ኤክስፓየር ኢን አፍተር 10 ሚኒት ከ10 ሚኒት ወይ ደግሞ ከ10 ደቂቃ በኋላ ኤክስፓየርድ ይሆናል ማለት ነው። ሶ ምንድነው የምታደርጉት እዚህ ጋር በምታዩት መልኩ የቡና.com ወይም ደግሞ ቬሪፋይ ዩር ኢሜል የሚል ኮድ ልኮልኛል። 2004 ብዬ ታች ወርጄ ቬሪፋይ ማድረግ ማለት ቀላል ነው በጣም። ስለዚህ ኢሜል ቬሪፋይድ የሚል አምቶልኛል። ኦኬ በጣም አሪፍ። እዚህ ጋር እንደምታዩት what are you building ነው የሚለኝ ማለት ነው። ታች ደግሞ እንደሚለው everything that applies you can change this later so በኋላ መቀየር ትችላላችሁ። ነገር ግን አሁን ላይ ምንድነው ወይም ደግሞ ፔጃችሁ ምንድነው እዚህ ጋር ከታች እንደምታዩት create my page የሚል ነው ያለው። ሶ ፔጃችሁን በምንድነው ክሬት ያደርጋችሁ ያላችሁት፣ ሶ በምን ወይ ነው ክሬት የምታደርጉት የሚለው እያንዳንዱ ያሳያችኋል። ሶ እኔ እዚህ ጋር ጀስት ሁሉንም መርጧል። መፍታችሁ መምረጥ ትችላላችሁ። ከዛ መንዝሊ ሜምበርሺፕ ኢንካም፣ ከዛ ሴል ፕሮዳክት፣ ይሄ ዋናኛው መሆን አለበት። ሶ ክሬት ማይ ፔጅ ትላላችሁ ማለት ነው። ኦኬ ሶ እዚህ ጋር በምታዩት መልኩ ነገሩን ያመጣላችኋል ወይም ደግሞ ዌልካም አይነት ነገር ያመጣላችኋል። የቡና.com ይልና ኮፒ፣ ይሄን ዝም ብላችሁ ኮፒ አድርጉት። this link has been copied to your clipboard ኦኬ። ከዛስ go to dashboard ሚለውን ትነኩታላችሁ። ስለዚህ እዚህ ጋር በምታዩት መልኩ በሚገባ አካውንታችን ክሬት አድርገናል። ኦኬ አካውንት ከከፈትን በኋላ ያለው ኢንተርፌስ እስቲ አንድ ባንድ ምን ይመስላል የሚለው ከላይ እንደምታዩት ሆም የሚል አለ። ሆም የሚለውን በምትነኩበት ጊዜ እስቲ ነክቼ ላሳያችሁ።
ወደ ቅድሙ ያመጣላችኋል ወይም ደግሞ ወደ ቅድሙ ይወስዳችኋል ማለት ነው። ወደ ቅድሙ ስላችሁ እንዴት እንደሆነ አሳያችኋል። ልክ ሆም የሚለውን በምትነኩበት ጊዜ እንደዚህ አይነት ወደ ቅድሙ ኢንተርፌስ ወይም ደግሞ ወደ ቅድሙ ይወስዳችኋል ማለት ነው። ከዛ ድጋሚ አይታችሁ ነበረ ቅድም ምን ነበረ? ጌት ዩር ፔጅ የሚል ነበረ። አሁን ዳሽቦርድ የሚል አምጥቶልኛል። ዳሽቦርድ የሚለውን እነካለሁ። ኦኬ ልክ ዳሽቦርድ ብለውን ልክ ዳሽቦርድ የሚለውን በምትነኩበት ጊዜ እንደዚህ ወደ ውስጡ ወይ ወደ አካውንታችሁ ያመጣችኋል። ከዛ በኋላ ከታች በኩል ደግሞ አፕግሬድ ቱ ፕሮ የሚል አለ። ከዛ ቪው ፔጅ የሚል አለ። ፔጃችሁ ይሄን ይመስላል። አሁን አዲስ ስለሆነ የከፈትኩት ፔጅ ይሄን ይመስላል። እንግዲህ የምትፈልጉትን ፎቶ እዚህ ጋር በምታዩት መልኩ ፎቶ አድ ማድረግ ትችላላችሁ። ከዛ ያላችሁ ስማችሁ፣ ሊንካችሁ ምናምን እዚህ ጋር ይመጣል። ስለዚህ ባክ እላለሁ ማለት ነው። ኦኬ ከዛ ጆይን ክለብ የሚል አለ። ከዛ ባንክ የሚል አለ። ባንክ የሚለውን በምንነካበት ጊዜ ፔይ አውት አካውንት እና ዌር ዊ ሴንድ ዩር ኤርኒንግ ዲቴል አር ቬሪፋይድ ትሩ ምናምን ቻፓ የሚል ነገር ታገኙታላችሁ። እዚህ ጋር ባንክ ትመርጣላችሁ ማለት ይሄ እንግዲህ አሁን ላይ ምንም አይሰራላችሁ። እዚህ ጋር ምንድነው ገንዘብ ከሰራችሁ በኋላ ወይም ደግሞ የሰራችሁትን ገንዘብ በአዋሽ ባንክ፣ በባንክ ኦፍ አቢሲኒያ፣ በሲቢ፣ በኮመርሻል ባንክ ኦፍ ኢትዮጵያ፣ ኤምፒኤስ ምናምን ያሉ በጣም በቴሌብር ምናምን በምትፈልጉት ነገር ዊዝድሮ ማድረግ ትችላላችሁ ማለት ነው። ይሄን ተውትና ሌላ ጊዜ እንትን እናደርጋለን። ከዛ ፔመንትስ ከዛ ከታች በኩል ፔመንት የሚል አለ። እሱን እናያለን። እዚህ ጋር ፋይናንሻል ኦቨርቪው ሂድና 00 ነው ማለት ነው። አቬይላብል ባላንስ ብሎ 00 ብሎ ያስቀምጥልናል። ቱዴይ ከዛ ላስት 13 ዴይዝ ከዛ ምናምን ላይፍ ታይም ምናምን ያለ ያሳያችኋል። እዚህ ጋር የሰራችሁትን ማለት ነው። ከዛ ዋሌት የሚል ደግሞ ከታች በኩል ታገኛላችሁ። ኦኬ ዋሌት የሚለውም እዚህ ጋር ቬሪፋይ ዩር አይደንቲቲ የሚል ነገር ታገኛላችሁ። እዚህ ጋር ምንድነው የሚለው ቬሪፋይ ዩር አይደንቲቲ የሚል ታገኛላችሁ። ምንድነው ቱ ፕሮቴክት ዩር ኤርኒንግ ኤንድ አንሎክ ፔዮት አፕሎድ ኤ ሰልፊ ዊዝ ዩር አይዲ ኤንድ ቦት ሳይድስ ኦፍ ደ ዶክመንት ሪቪው ዩዥዋሊ ቴክ 24 hours to 45 hours ነው። ሶ ይሄ ዶክመንቱ ያላችሁን አይዲ ካርድ ማለት ነው። አይዲ ካርድ which is ፓስፖርት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል፣ whatever it is የስኩልም ሊሆን ይችላል። እናንተ ያላችሁን አሁን ላይ አቬይላብል የሆነው በሁላችሁም ዘንድ ምንለው ናሽናል አይዲ ወይም ደግሞ ምንድነው ባለው የፋይዳ ማለት ነው። ፋይዳ ተጠቅማችሁ እንትን ማድረግ ትችላላችሁ። ስለዚህ ምንድነው የምትሉት እዚህ ጋር መጀመሪያ ሰልፍ ሆልዲንግ ዩር አይዲ ታረጉታላችሁ። ከዛ ፍሮንት ኦፍ ዩር አይዲ፣ ከዛ ባክ ኦፍ ዩር አይዲ፣ ከዛ በቃ በሚገባ ቬሪፋይ ታደርጋላችሁ። በ24 ቀን ውስጥ ቬሪፋይ ያደርጋል። እኔ ቪዲዮን ማስረዘም ስላልፈለግኩኝ ነው። ይህ በጣም ቀላል ነው። እያንዳንዱ ካያችሁት እናንተ ቪዲዮ እያያችሁት ቬሪፋይ ማድረግ ትችላላችሁ። ምንም አይነት ከባድ አይደለም። ስለዚህ ታች ስቶር ደግሞ ማይ አድ የሚል ታገኛላችሁ። ልክ እዚህ ጋር ማይ አድ የሚለውን በምታገኙበት ጊዜ ምንድነው እዚህ ጋር ነው። በቀጣይ ደግሞ እንዴት ነው የምናደርገው ወይ እንዴት ነው አድ የምናደርገው የራሳችን ፕሮዳክት እንዴት ነው አድ የምናደርገው የሚለውን በቀጣይ ነው የምናየው። በዛሬ ቪዲዮ ጀስት ውስጡ ያለውን ክሬት አካውንት እና ቬሪፋይ አደራረጉን ነው ላሳያችሁ የፈለኩትኝ። ስለዚህ ከዚህ ትወጣላችሁ። በቃ ያለው ነገር እዚህ ጋር እናንተ እያንዳንዱን ማሳየት አልችልም። ግዴታ እናንተ ተመራመሩበት። ኦኬ ከዛ እዚህ ጋር ሴቲንግ የሚል አለ። ሎጋውት ማድረግ ትችላላችሁ። ከዛ 2FA ኤንድ ፓስወርዶችን ያለውን ውስጡ ያለው ነገር እያንዳንዱን መቆጣጠር ማኔጅ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል ውስጡ ያለው። ከዛ እዚህ ጋር ሌላ ምንም አይነት እንትን የለውም። ሪፈራልስ የራሳችሁን ሪፈራል ኮድ አዘጋጅታችሁ በዛ በሪፈራል ኮድ አማካኝነት ሊንክ ተጠቅማችሁ ወደ እናንተ ሲገቡ መጠቀም ትችላላችሁ ማለት ነው። ያ ሰው ያናንተን ኮድ ተጠቅሞ ከገባ ወይም ደግሞ ፕሮ አካውንት ይባላል በፕሮ አካውንት የራሱን ፕሮ አካውንት ክሬት ካደረገ 50% ኮሚሽን ታገኛላችሁ ማለት ነው። ይሄ እንዴት እንደሆነ ደግሞ በቀጣይ ያሳያችኋለሁ። በቃ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ ምን አይነት ፕሮዳክት የምንመርጠው፣ ፕሮዳክት ውስጥ ምን አይነት ቢሆን አሪፍ ነው፣ እንዴት ነው ሳይን አፕ የምናደርገው፣ እንዴት ነው ፔድ አድ ፖስት የምናደርገው የሚለውን እያንዳንዱን አብረን የምናየው ይሆናል። ስለዚህ እስካሁን ድረስ ቪዲዮ ከተመለከታችሁት ካያችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ደህና ሰንብቱ። ቻው።